መጀመር አለብን። ምናልባት ብዙ ነገር ለመስራት አስበህ ይሆናል። ምናልባት አንድ ቀን ተነስተህ ከዛሬ ጀምሮ ህይወቴን እቀይራለሁ ብለህ ይሆናል። ንግድ ለመጀመር አስበሃል፣ ትምህርት ለመጀመር አስበሃል፣ አዲስ ሙያ ለመጀመር አስበሃል፣ ሰውነትህን ለመቀነስ አስበሃል፣ ግን አልጀመርክም። ምክንያቱም ጊዜ ሲደርስ ጀምራለሁ ትላለህ። ትንሽ ገንዘብ ሲኖረኝ ጀምራለሁ ትላለህ። በቂ እውቀት ሲኖረኝ ጀምራለሁ ትላለህ። ሁኔታዎች ሲመቻቹ ጀምራለሁ ትላለህ። ነገር ግን እውነታው ልንገርህ፣ ፍጹም ጊዜ አይመጣም። ሁሉም ነገር እስኪሟላ ድረስ ከጠበቅ ምናልባት ለዓመታት ትጠብቃለህ። የሚያስፈልግህ ፍጹም ሁኔታ አይደለም። የሚያስፈልግህ የመጀመሪያ እርምጃ ነው። ትልቅ ህልም ካለ ዛሬ ትልቁን ነገር መስራት አይጠበቅም። በትንሹ ጀምር። አንድ ገጽ አንብብ፣ አንድ ቃል ተማር፣ አንድ ሰዓት ስራ፣ አንድ ሰው ጠይቅ፣ አንድ ሀሳብ በወረቀት ላይ ጻፍ። ስለዚህ በትንሹ ጀምር። ምክንያቱም ትልቅ ለውጥ በአንድ ትልቅ እርምጃ አይጀምርም፣ በትንሽ እርምጃ እንጂ። ዛሬ ያለ እውቀት ትንሽ ሊሆን ይችላል። ያለ ገንዘብ ትንሽ ሊሆን ይችላል። ያለ ጊዜ ጥቂት ሊሆን ይችላል። እርግጠኛነትህም ዝቅተኛ ሊሆን ይችላል። ግን ከዜሮ መጀመር እንኳን መጀመር። አንድ ነገር አስታውስ፣ ዛሬ የምትመለከታቸው ስኬታማ ሰዎች ሁሉ እንደዚህ አልነበሩ። እነሱ ፈርተዋል፣ እነሱም ከዜሮ ጀምረዋል። ልዩነቱ ግን አንድ ነው። ሌሎች እያሰቡ ሲቆዩ፣ እነሱ ግን ጀመሩ። ስለዚህ አንተም ዛሬ ራስህን ጠይቅ፣ መቼ ነው ለመጀመር የተነሳው? ዛሬ ምን ማድረግ እችላለሁ ብለህ ጠይቅ። ከዚያ አድርግ። ምናልባት ዛሬ የምትጀምረው ነገር ትንሽ ይመስልሃል፣ ግን አንድ ቀን ወደኋላ ተመልሰህ ስታየው ያንን ቀን መጀመሪያ ህይወቴን ቀይሮታል ትላለህ። ስለዚህ ህልም ብቻ አታድርግ፣ እቅድ ብቻ አታውጣ፣ ለነገ ብቻ አታሳልፍ። በትንሹ ጀምር። እንኳን ሁኔታው ፍጹም ባይሆንም ጀምር። ምክንያቱም መጀመር የስኬት መጨረሻ አይደለም፣ ግን የስኬት መጀመሪያ ነው። ስላዳመጣችሁኝ አመሰግናለሁ።